እናትሽ ትበዳው ብያለሁ። ሟች እናቴን እንዲሰጥል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁም ነው ማሳብድ። ትደግመዋለህ፣ አታፍርም? ደደብ ስለነሱ መናገር እኔም በእኛን አትበይ። ስለኔ የወከለ እኔና አንቺን የወከለ ነገር ብቻ እንነጋገር። እየነገርኩህ ነው። እሺ ምንም ውስጥ እንደሌለሁበት እያወቅ አብረህ ደባልቀኸኛል። ያውም እንደ ተበዳይ ሳይሆን እንደ በዳይ አድርገህ ነው ያቀረብከኝ። ሁለት ሶስተኛ ነገር ቪዲዮዎች እያሳየህ ድምጾች እያሰማ በማይገናኝ ነገር ስታማኝ ሀሜትም አይደለም ፊት ለፊት ስትናገር ነበር እዚህ ጋር። አራተኛ ነገር የልጆቼ ፎቶ ሲለጠፍ አንተና ራስ ናችሁ ከሰብለ ተቀብላችሁ የለጠፋችሁት። ሰብለነች እኔን ፌስቡክ የሰጠቻችሁ አይደለ? ልጆቼን በዛ ያህል ሲባሉ እንዲህ ሲባል እንደዛ ሲባል ተው አላልክም። ልጆቼ የተደበቁ ልጆች አይደሉም እዚህ ጋር ወጥተው የተለጠፉት። ከፌስቡክ ላይ አምጥታችሁ ቪዲዮ የለጠፋችሁት። ነገር ግን ልጆቼ በጥሩ ቦታ እንዲነሱ እንጂ አንተ በዛን ያህል በምትሳደብበት ትርፍ ንግግር በምትናገርበት ቦታ የኔ ልጆች አይነሱም። ሹፌርሽ መጥቶ ሆቴል ውስጥ ከሆነሽ ራቁትሽን ነይ ብለሽ እያልክ አሳፋሪ ንግግሮች፣ አስነዋሪ ንግግሮች እህትህ ብሆን ትለኛለህ፣ እናትህ ብትሆን ትላለህ። ይሄንን ሁሉ በውሸት አንድም እውነት በሌለው ስንት ነገር ነው ያልከኝ። እኔ ህፃን ልጅ ነኝ ወይ እንዲህ የምባለው? በምን መጥፎ ነገር አግኝተኸኝ? ምን መጥፎ ነገር አድርጌህ አንተን? አራተኛ ነገር ላለመክሰስ ምንም ነገር አያስፈልገውም። ተባባሪም የለኝም። በህይወቴም ተባብሮኝ የሚያውቅ ሰው የለም ለምንም ነገር። እኔ አላህን ወክዬ ወጥቼ ነው እያንዳንዷን ነገር የማደርገው። ጠላትነት የለም ነበር በእኔና ባንተ መሃል። መስመሮችን ሁሉ በጣጥሰህ የመጣኸው እኔ ጋር አንተ ነህ። በመጀመሪያ ሐሳብሽን እሺ ጨርሽ እንዳላስቆምሽ ፊት ለፊት ነው የሚላለው። ይሄ ነው ጥያቄ። ምን ስላደረግሽ ከጨረሽ ስለዛ ጉዳይ ስላደረግሽውም ስላስደረግሽውም ስላልሽውም ጉዳይ እኔና አንቺ ያነካካንን ጉዳይ እንደ ትልቅ አይቻ ክብሬና አዎ ብዙ ስራዎችን ሰርተናል። በማልጠብቅብሽ ቦታ ግን አግኝቼሻለሁ። አንቺ ስላልሽኝ ሐሰት ነው ብዬ የማልፍ ሰው አይደለም። ማንም ሳይደርስብኝ ማንንም ለማዳን ለማንም አሽቃብጭ አንቺ ስትናገሪ ሚውት አድርጌያለሁ። እኔ አሁን በመጀመሪያ በአክብሮት የጠራሁሽ አንቺ በሌለሽበት ለምን ራስሽን በጀግና ቦታ ራስሽን ታውቂያለሽ። በሌለሽበት አንቺን መናገር ስለማልፈልግ ነው የጠራሁሽ። መተሻል ጥያቄ ጠይቄሻለሁ። ለጥያቄዎቼ ግን በቂ መልስ አልሰጠኝ። በመጀመሪያ አሁንም የምናገረው ነገር ማንንም ለማትረፍ ለማንም አሽቃብጭ አይደለም። በሰማኋቸው በተደረጉ ነገሮች እኔና አንቺ ተቀያይመናል። መናገር ያለብኝን ተናግሬያለሁ። ልጆቼን ምናምን አልሽ ይሁን የኔም ይሁንም አይሁን ጆከር እኔ 10 ምናምን ዓመት ሚዲያ ላይ እንኳን አንቺ ሌላም ሰው ለጥፏል ብዙ ፎቶዎች። ጆከር ነው አለህበት። ይሄንን አመጣጥሽ የነበረው ነገር ምናልባት ከሆንኩም እድሉን ብታገኝና ወደዛ ከተመለስን እድሉን ብታገኝና ሁኜ ቢሆን ኑሮ አቅሙ ቢኖርሽ እኔ ዛሬ የለሁም ነበር። የፈለግሽውን አንቺ የስም ጉዳይ ነው፣ የኔ ደግሞ የህይወት ጉዳይ ነው። እንደዚህ አሁን ተንተን አድርጌ እኔ በሌለሁበት ሌባ ምናምን ስላልሽ የኔ የህይወት ጉዳይ ነው። መሳደቡን እንጂ ስለ ብሔርተኝነት አላቅም ብለሽ በጆሮዬም ለኔ ነግረሽኛል። በደንብ ታውቂያለሽ። በተደጋጋሚ እኔ በፖለቲካው ዙሪያ እንኳን ይሄን ስለው እንደዚህ አይነት ጉዳይ መግባት በውስጥ በኩል ብዙ ነገሮች ብዬሻቃለሁ። ያንቺ ልጆች ማንም ሰው እዚህ ላይ መጥቶ የሙኒት እንደዚህ አይነት ልጆችሽ እነዚህ ናቸው ብሎ ራስ ተናግሯል። ሪከርድ ማውጣት ይችላል። የሌላው ልጅ እንደሚሳደበው ሌላውን ልጅ እንደሚናገረው ለጥፎ አንቺ እንደዚህ ነው አንቺ እንደዚህ ልጆች ብሎ አልተናገረም። በጭራሽ ልጆቿን እንዳትናገር ነው ያልኩት። ሲለጥፍ ልጆቹን አንሳቸው ለማሳየት ያክል አንሳ ብየዋለሁ። ከዛ ውጭ የአንቺ ልጆች እንዲናቸው ተዘግዝቀው ተለጥፈው
ማንንም ለጥፉልኝ፣ ዘቅዝቁልኝ፣ እንዲህ አድርጉልኝ። ራስንም ቢሆን ያንቺን ልጆች ፎቶና ያንቺን ቤተሰቦች ፎቶ ተቀብዬ ነው ያላመጣው። ባመጣ ኑሮ ለጥፈዋለሁ። አንቺን ለመናገር አንቺን ዝቅ አድርጌ ለምን አንድ እውነት ይዤ 30 ውሸትን እየጨመርኩኝ መሳደብም የሚዲያው ጸባይ ስለሆነ የሚዲያው ባህሪ ስለሆነ አንድ ግልጽ ጥያቄ ልጠይቅሽ። ኢቲኤም ስታወጣ ይቻላል አልሽ። መኖሬን እያረጋገሽና መስጠት ላለብሽ አካል እየሰጠሽ እንጂ አይተሽኝ አይደለም። አንቺ የተናገርሽ 2 ቀን እኔ ከቤት እንኳን ኢቲኤም ላወጣ ወጥቻለሁ። እሱን ተነጋግረንበት በውስጥ አልፈናል። ግን እኔ አሁን አንድ ነገር የምጠይቅሽ ትላንት አልተዋችሁም፣ ጊዜ ጉዳይ ነው። እንደዛ ሰው ላልደርስ እኔ ልጆችሽን የተሳደብኩበት ቪዲዮ አልተባባልንም። እነሱ አንተ ነህ እኮ ያልከው። ይቅርታ ተባብለናል። ከዚህ በኋላ ላልደርስባት በአሽሙርም ይሁን በምንም ላልነካት ቃሌን እሷን በምትሄድበት ቦታ ላይ ሄጄ ስሟንም ላናነሳ ቢስል እችን ሳልጨርስ ነቅለሽ ወጥተሽ ሀቢባ ገዝተሽ ቅር አላላቸውም እነሱ፣ እኔም ቅር አላለኝ። አንቺ ግን እኔ የተናገርኩትን አልተናገርሽም፣ ወጥተሽ ነው ሄድሽው። ይሄ እነሱ ያከበሩኝ ሰው ረግጬ መውጣት ጀግንነትም አይደለም። ያንን ነገር አምኜበት እነሱ ምረፍ ስላሉኝ አርፌ ጸጥ። ከዛ ወዲህ እኔ ነክቼሻለሁ? አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ትበዲ አዎ ብያለሁ። ሟች እናቴን እንዲሰጥል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁም ነው የማሳብድ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ዝም በላ። አሁን ነይ ውጪ። ናውጣ፣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች ሟች እናቴን እንዲሰጥል ምን ይሰማል? ሟች እናቴን አሳያለሁ። እኔ በቁም ነው የማሳብድ። ትደግመዋለህ፣ አታፍርም? ደደብ ነይ ውጪ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ዝም በላ። አሁን ነይ ውጪ። ናውጣ፣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጪ።